ሰላም እንዴት ናችሁ? እኔ ይትባረክ እባላለሁ። ዛሬ የማስተዋወቃችሁ ከ20 ዓመት በላይ የኮንስትራክሽን ልምድ ያለው በሪል ዘርፍ ደግሞ 10 ዓመት በላይ ያለው በዚህ 10 ዓመት ውስጥ ደግሞ ወደ 9 ፕሮጀክቶችን ጥንቅቅ አድርጎ ለደንበኞቻችን ያስረከበ ከኋላ የምታዩት አንደኛው 9ኛ ፕሮጀክታችን ያስረከብነው ነው። ከዚሁ ደግሞ ቦሌ ደንበል ጋዜው አካባቢ ቁጥር 2 ፕሮጀክት ጀምረናል። በጉጉት ስንጠብቀው የነበረውን የውቢቷ ፒያሳ ፕሮጀክትን እውነተኛ የ30% ቅናሽ ይዘንላችሁ መጥተናል። ያ ማለትም በካሬ እስከ 70 ሺህ ብር ለእናንተ ላውንች አድርገናል። ታዲያ አሁን የምገኘው ቦሌ ጋዜው አደባባይ ያለቀው ፕሮጀክታችን 9ኛ ፕሮጀክታችን ላይ ስለሆነ በተመሳሳይ ጥራት ነው እዛ ጋር የሚሰሩት እየገባን እናያቸው። አሁን የምንገኘው ሪሴፕሽን ኤሪያችን ላይ ነው። ሪሴፕሽን ኤሪያችን እንደምታዩት ሰፋ ያለ ነው። የራሱ ኢንተርኮም ሲስተም ያለው ከደንበኞች ጋር መገናኘት ሲፈልግ ሪሴፕሽን ላይ ያሉ ሰዎች ከቤቶች ጋር የተገናኘ ካሜራ ነው። እዚህ ጋር እንደምታዩ ሴኩሪቲ ካሜራዎች አሉ። ወደዚህ ስንመጣ ደግሞ ሰፋ ያለ ገስት የሚቀመጡበት ኤሪያ ይኖረናል። እዚህ ጋር ሰፋ ያለ ኤሪያ ነው የሚሆነው የኛው። እዚህ ጋር ደግሞ 2 ሊፍቶች አሉ። እዚህኛው ሳይታችን ላይ በፍሎር 5 ቤቶች ናቸው ያሉ። ከበራችን ስጀምርላችሁ እንግዲህ በራችን ኢምፖርት የተደረጉ በሮች ናቸው። ካሜራ አላቸው። በአሻራም በካርድም የምንከፍታቸው በሮች ናቸው። በጣም ቆንጆ በር ነው ያለን። ወደዚህ ስመጣላችሁ ደግሞ የራሱ ኢንተርኮም ሲስተም አለ። ቀደም ሪሴፕሽን ላይ ሳስረዳችሁ የነበረው ከቤቶቹ ጋር የተገናኘ ኢንተርኮም ሲስተም አለ። ወደዚህ ስንገባ ደግሞ እንደምታዩት እዚህ ጋር ኦፕን ኪችናችን እናገኘዋለን። ኦፕን ኪችናችን ሰፋ ያለ ነው። የራሱ ናቹራል ላይት አለው። እንደምታዩት በጣም ሰፊ ነው። ወደዚህ ስንገባ ደግሞ ዳይሊንጋችን እዚህ ጋር እናገኘዋለን። ዳይሊንጋችን ሴሊንግ ሃይታችን በጣም ትልቅ ነው። ወደ 3 ሜትር ከ20 ነው። በጣም ቆንጆ ቤት ነው። በዚህ በተመሳሳይ ጥራትና ከዚህ በተሻለ ጥራት ነው እዛ ጋር የምታገኙት። ወደዚህ ጋር ስንመጣ ሊቪንግ ሩማችን እናገኘዋለን። በጣም ቆንጆ ነው። እዚህ ጋር ቲቪ ሩም ይኖረናል። ወደዚህ ስንገባ ደግሞ ባልከኒያችን በሳሎን በኩል በረንዳችን እናገኘዋለን። በጣም ሰፊ በረንዳ ነው። ይሄኛው ደግሞ ማስተር ቤድሩማችን ነው። ማስተር ቤድሩማችን በጣም ሰፋ ያለ ነው። እዚህ ጋር ክሎዜት አለው። ሜትር ከ80 አልጋ እስከ 2 ሜትር አስቀምጠንበት ሰፋ ያለ ስፔስ እናገኛለን። በዚህ በኩል ደግሞ ወደ ሊቪንግ ሩሙ አክሰስ ማድረግ እንችላለን። በዚህ በኩልም በረንዳችን ነው የሚገኘው። ማስተር ባዛችንን ላሳያችሁ። ወደዚህ ስንገባ ደግሞ ማስተር ባዛችን ነው የምናገኘው። ማስተር ባዛችን በጣም ቆንጆ ማቴሪያል ነው የተጠቀምነው። እዚህ ጋር ሻወር ሩም አለን። እዚህኛው ላይ ደግሞ መቀመጫችን ነው የሚሆኑት። የሽንት ቤት ፓይፕላይኖች ደግሞ በጣም ደስ የሚለው በስተውጭ በኩል ነው ፕረስ እናደርጋቸው የሚሄዱ። ሜንቴናንስ ቢያስፈልገን በውጭ በኩል ነው የሚሆነው ማለት ነው። ሶስተኛውም አንድ አሪፍ ነገራችን ነው። ስቶር ላውንደሪያችንን ደግሞ በዚህ በኩል ያገኛሉ። ሌሎች 2 የልጆች መኝታን ደግሞ በዚህኛው በኩል እናገኛለን። ላሳያችሁ። ይሄኛው አንደኛው የልጆች መኝታ ክፍል ነው የሚሆነው። እዚህ ጋር አልጋችን እናስቀምጣለን። እዚህ ጋር ክሎዚት ይኖረዋል። በዚህ በኩል ደግሞ ናቹራል ቬንቲሌሽን አለው፣ የተፈጥሮ ብርሃን። ይሄኛው አንደኛው የልጆች መኝታችን ነው የሚሆነው። ሁለተኛው የልጆች መኝታችን ደግሞ በዚህ በኩል እናገኘዋለን። እዚህ ጋርም ሁለተኛ የልጆች መኝታችን እናገኛለን። እዚህ ጋር አልጋችን እዚህ ጋር ይቀመጣል። ክሎዚታችን እዚህ ጋር አለ። የሁለቱ መኝታ ኮመን ባዝሩም ደግሞ ከሁለቱ መሃል ላይ የምናገኘው ይሆናል። እዚህኛው ጋር ኮመን ባዛችን እናገኛለን ማለት ነው። እዚህ ጋር ሻወር ሲንካችን ነው። እዚህ ጋር ደግሞ መታጠቢያችን አሉ። እስካሁን ሳሳያችሁ የነበረው 9ኛ ፕሮጀክታችን ጋዜቦ አደባባይ አካባቢ የሚገኘው 9ኛ ፕሮጀክታችን ነው። ይህን ፕሮጀክት አስረክበን ጨርሰናል። ግን በዚህ ተመሳሳይ ኳሊቲ እና ከዚህ በተሻለ ዲዛይን ነው ቀጣይ ያሉ ፕሮጀክቶችን እየሰራ ነው ያለ ነው። ሪያሊቲ ሪል ስቴት ደግሞ የከተማችን አይን የሆኑ ሎኬሽኖች ላይ ነው እየገነባ የሚገኘው። አሁን ካለንበት 9ኛ ፕሮጀክታችን ፊት ለፊት አርዲአርቱ ብሎክቱ ፕሮጀክታችንን ጀምረናል። እሱኛው ላይም 1600 ካሬ ላይ ያረፈ G+16 የሆነ ወደ 3 ቤዝመንት የመኪና ፓርኪንግ ያለው መጨረሻ ላይ ደግሞ 360 ዲግሪ ሙሉ አዲስ አበባን የሚያይታ ቴራስ እና አዳራሽ አሉት። እንደ አሚኒቲ ደግሞ
ሪያሊቲ ሪል ስቴት በፍሪ ሰርቪስ ለደንበኞቻችን በፍሪ ሰርቪስ ነው ይሄን ነገር የምናቀርበው እና ሙሉ ማቴሪያልም ገጥመን ነው የምናስረክበው። የጂም የስቲምና የሳሙና ባዝ አገልግሎት እንዲሁም መጨረሻ ፍሎር ላይ ደግሞ የአዳራሽና የቴራስ አገልግሎት ይኖሩታል። ይሄ አሚኒቲዎች ሁሉም ሳይቶቻችን ላይ በፍሪ ሰርቪስ የምታገኟቸው ነው የሚሆነው። በጉጉት ስንጠብቀው የነበረው የውቢቷ ፒያሳ ፕሮጀክታችን 4000 ካሬ ላይ ያረፈ G+19 የሆነ አፓርትመንታችን ነው። ቲዩንስ አፓርትመንት ነው። ቲዩንስ ታወር ነው የሚሆነው። 4 ቤዝመንት የመኪና ፓርኪንግ ይኖረዋል። እስከ 3ኛ ደግሞ ሾፒንግ ሞሎች ናቸው የሚሆኑት የተያዙ። ከ4ኛ ጀምሮ ይለያይና G+19 አፓርትመንቶች ናቸው የሚሆኑት። እሱ ሳይት ላይ ለሬዚደንሻል ብቻ 8 ሊፍቶች ይኖሩናል። ሰፋፊ 8 ሊፍቶች ይኖሩናል። ለሱቆች ደግሞ 2 ፓኖራሚክ ሊፍቶች ይኖሩናል። እስከ 3ኛ ላይ የሚወጡት ከዛ በኋላ ኦፕን ስፔስ ነው የሚሆነው። እዛ አካባቢ በጣም ለመኖርም ለማከራየትም መልሶ ለመሸጥም የሚገርም ሎኬሽን ነው። ቤት ስንገዛ በጣም ትልቁ ነገር ብዬ የማስበው ሎኬሽንም ስለሆነ እዛ አካባቢ ደግሞ በቅርብ ርቀት ትላልቅ ኢንተርናሽናል ትምህርት ቤቶችን፣ ትላልቅ ኢንተርናሽናል ሆቴሎችን፣ ትላልቅ ሆስፒታሎችን እና መዝናኛ ፓርኮችን የምናገኝበት አካባቢ ነው ያ ሎኬሽን። ትላልቅ ኢንተርናሽናል ትምህርት ቤቶች ስናይ ወደ ሊሴ ገብረ ማርያም አሉ፣ ሳንፎርድ አለ፣ ጥቁር አንበሳ አለ። ሆስፒታሎችን ስናይ ደግሞ እነ ዘውዲቱ፣ ጋንዲ፣ አሁንም ጥቁር አንበሳ የሚገኝበት አይነት ኤሪያ ነው። ትላልቅ ደግሞ የመንግስት ዲስትሪክቶች የሚገኙበት ነው። እነ ፖስታ ቤት፣ ኢትዮ ቴሌኮም፣ እነ ባንክ ዲስትሪክቶች ደግሞ እነ ንግድ ባንክ አሉ። እዛ በቅርብ ርቀት ላይ ያሉት የወዳጅነት ፓርክ እይታ ያላቸው ቤቶች፣ የዩኒቲ ፓርክ እይታ ያላቸው ቤቶች ላይ ነው ያወጣ ነው። አፎርዴብል ዋጋ ነው ይዘን የመጣ ነው። ቅድመ ክፍያ ለሚከፍሉ ብቻ በካሬ 90250 ብር ነው። 100% ለሚከፍሉ ደግሞ 30% እውነተኛ ቅናሽ አዘጋጅተናል። ያ ማለትም በካሬ እስከ 70 ሺህ ብር ከአንድ ቤት ብናስብ ከ2.5 ሚሊዮን እስከ 6 ሚሊዮን ብር ድረስ ዲስካውንት ይወጣላቸው ቤቶች ናቸው። አንድ ሰው ዲስካውንቱን አልፈልግም ካለ ተጨማሪ ሱቅ ይዞ መሄድ ይችላል በዲስካውንቱ። ይሄንን ያሟላ ሎኬሽን ነው። እንደሚታወቀው እዛ ኤሪያ ላይ ደግሞ ሰዎች ቤት ሲገዙ ለኢንቨስትመንትም መልሰው ለማከራየት ኦር ደግሞ መልሰው ለመሸጥ ስለሚገዙ በጣም ትናንሽ የካሬ አማራጮችን ነው ይዘን የመጣን። ባለ 2 እና ባለ 3 መኝታ ቤቶች ባለ 2 መኝታ ከ127 ካሬ ጀምረን ነው ይዘን የመጣን። ባለ 3 መኝታ ደግሞ ከ150 ካሬ ጀምሮ እስከ 220 ካሬ የካሬ አማራጭ ይኖራል። ቅድም እንዳልኳችሁ ቀደም ብዬ እንዳስታወስኳችሁ በካሬ ቅድመ ክፍያ ለሚከፍል ብቻ በ90250 ብር እየሸጥን ነው። 100% ለከፈለ ደግሞ እስከ 30% እውነተኛ ቅናሽ አዘጋጅተናል። ይህም ማለት በካሬ እስከ 70 ሺህ ብር ነው። እዚህ አፓርትመንት ላይ የማስታወቂያ ዋጋን ያወጣ ነው። ለትንሽ ቀን የሚቆዩ ዋጋዎች ናቸው። እንዲሁም ደግሞ ሱቆቻችን ላይ ከ23 ካሬ እስከ 434 ካሬ አማራጮች አሉ። ታዲያ 100% ለሚከፍል ግራውንድ ላይ ሱቅ በካሬ 189 ሺህ ብር ጀምረን ነው እየሸጥን ያለ ነው። እንደ አሚኒቲ ደግሞ እዛ ለሚኖሩ ነዋሪዎች ከሌሎች ለየት ያለ አሚኒቲዎች አሉን። ዴኬር አለው፣ ኪድ ዞን አለው። ቅድም ያልኳችሁ በፍሪ ሰርቪስ ነው እኛ አሚኒቲዎችን ለደንበኞች የምናቀርበው። የስቲም የጅምና የሳሙና ባዝ እንዲሁም ቴራስና አዳራሽም እዚሁ ሳይታችን ላይ ይኖራል። እንዲሁም የፒያሳው ሳይታችን ላይ ሱቆች ደግሞ ከ23 ካሬ ጀምሮ እስከ 434 የካሬ አማራጮች አሉ። በካሬ 100% ለሚከፍል እስከ 189 ሺህ ብር ነው እየሸጥን ያለ ነው። እዛ አካባቢ በካሬ እስከ 500 ሺህ ብር የሚሸጥበት አይነት ሎኬሽን ያለው ግን ደግሞ እኛ ግራውንድ ላይ በካሬ 100% ለሚከፍል 30% እውነተኛ ቅናሽ አውጠን በካሬ 189 ሺህ ብር ጀምረን እየሸጥን ነው። አነስ ያሉ ሱቆች ለሾፒንግ፣ ለኮስሞቲክ፣ ለሾፒንግ ሞል ለሚፈልግ 23 ካሬ ጀምረን ይዘን መጠናል። ሰፋ ያሉ ካሬ ለባንክ፣ ለሬስቶራንት ደግሞ የምትፈልጉ ከሆነ እስከ 434 ካሬ አማራጭ ነው ይዘን የመጣ ነው። ሎኬሽኑ እንደምታውቁት ከቴዎድሮስ አደባባይ 200 ራዲየስ ገባ ብለን ነው። ዋና አስፋልት ላይ ነው ያለ ነው፣ ወደ ዩኒቲ ፓርክ የሚያስወጣው መንገድ ላይ። እዛ አካባቢ በካሬ 189 ሺህ ብር ነው ይዘን የመጣ ነው። እንደምታውቁት ፒያሳ በጣም ውድ የሆነ ሎኬሽን ላይ ነው፣ ግን እኛ በጣም ተመጣጣኝ የሆነ ዋጋ ነው ይዘን የመጣ ነው። የማስታወቂያ ዋጋ ነው ይሄኛው። ለተወሰኑ ቤቶችና ለተወሰኑ ሱቆች የወጣ ዋጋ ነው። እንደነገርኳችሁ እንግዲህ 100% ለከፈለ ሱቅ በካሬ 189 ሺህ ብር ግራውንድ ላይ ነው ይዘን የመጣ ነው። እዛ አካባቢ 500 ሺህ ብር ነው የሚሸጠው። ቤቶቹን ደግሞ ስናይ በካሬ ሚኒመም እስከ 130 ሺህ ብር ነው እዛ አካባቢ የሚሸጠው አንደር ኮንስትራክሽን ላይ ያሉ ቤቶች። እኛ ደግሞ ቅድመ ክፍያ ለከፈለ በካሬ 90,250 ብር ነው ይዘን የመጣ ነው። 100% ለከፈለ ደግሞ የ30% እውነተኛ ቅናሽ ይዘን መጠን በካሬ እስከ 70 ሺህ ብር ነው እየሸጥን ያለ ነው። እዛ ኤሪያ ላይ ቤቶቹ እንደምታውቁት ሙሉ ለሙሉ የወዳጅነት ፓርክ እይታ ያላቸው ቤቶች ናቸው። የዩኒቲ ፓርክ እይታ ያላቸው ወደ ቴዎድሮስ አደባባይ የሚያዩ ቤቶች እንዲሁም ወደ አድዋ 00 የሚያዩ ቤቶች ናቸው። እይታቸውም በጣም ቆንጆ ሎኬሽን ነው። ቀድማችሁ
ደውሉልን። ይሄኛው ሎኬሽን አይለፋችሁ። ከዚህ በተጨማሪ ደግሞ ሌላ ሎኬሽኖች ላይ የምትፈልጉ ደንበኞቻችን ሳር ቤት አካባቢ ሳር ቤት ካናዳ ኤምባሲ 2 ብሎኮች አሉን። ካናዳ ዋና ካናዳቱ ወደ 3 ቤዝመንት የመኪና ፓርኪንግ ይኖራቸዋል። በ50% ቅድመ ክፍያ ብቻ ነው እየሸጥን የምንገኘው። የተናጠል ካርታ ያላቸው ቤቶች የምትፈልጉ ከሆነ ያው ሳር ቤት ሎኬሽኑ በደንብ ይታወቃል። በጣም አሪፍ ሎኬሽን ነው። ለኢንቨስትመንትም ለማከራየትም ለመኖርም በጣም ምቹ የሆነ ሰፈር ነው። በጣም በብዙ ኤምባሲዎች የተከበበ ሰፈር ነው። የዲፕሎማት ሰፈር ነው፣ የምታውቁት ነው። ሳር ቤት አፍሪካ ህብረትም የሚገኝበት ነው። እሱ ጋር የተናጠል ካርታ ይወጣላቸው ቤቶች ለምትፈልጉ እዛ ጋር የተናጠል ካርታ ይወጣላቸው ቤቶች ባለ 1 መኝታ፣ ባለ 2 መኝታ እና ባለ 3 መኝታ በ50% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ደግሞ እዛው ሳር ቤት ሳንወጣ ሳር ቤት አካባቢ ሳር ቤት አፍሪካ ህብረት ጋር በግንባታ ላይ ያሉ ለምትፈልጉ ደግሞ በ2 ዓመት ጊዜ ውስጥ የምናስረክባቸው ናቸው የሚሆነው። እዛ ጋም ከአፍሪካ ህብረት ዋናው ሮድ ላይ 50 ሜትር ገባ ብለን ዋናው ሮድ ላይ ነው የምንገኘው። ሚክስድ ዩዝ የሆኑ አፓርትመንቶች ነው ለሽያጭ አወጣ ነው። እዛ ጋም ወደ 4 ቤዝመንት የመኪና ፓርኪንግ ያላቸው ከግራውንድ እስከ 4ኛ ደግሞ ሾፒንግ የሆኑ ከ5ኛ እስከ 19ኛ ደግሞ መኖሪያ አፓርትመንቶች ናቸው። በፍሎር 5 ቤቶችን ብቻ ነው እዛ ጋር የምናገኘው። ባለ 2 እና ባለ 3 መኝታ ናቸው ያሉን። በ10% ቅድመ ክፍያ ብቻ ነው እየሸጥን የምንገኘው። እዛ ጋር ለምትፈልጉም እዛ ሰፋ ያለ የካሬ አማራጮችም አሉ። እስከ 215 ካሬ ባለ 3 መኝታ ሰፋ ያሉ ቤቶች ናቸው። ሳር ቤት አካባቢ የተናጠል ካርታ ይወጣላቸው። እንዲሁም ደግሞ በግንባታ ላይ ያሉ በ10% ቅድመ ክፍያ እየሸጥን ነው። የተናጠል ካርታ ይወጣላቸውን ደግሞ በ50% ቅድመ ክፍያ እየሸጥን እንገኛለን። ከዛ ባሻገር ደግሞ 9ኛ ፕሮጀክታችን አሁንም የምንገኝበት እዚህ ጋዜቦ አካባቢ 1632 ካሬ ላይ ያረፈ G+17 የሆነ አፓርትመንት ነው ይዘንላችሁ የመጣ ነው። እዚህ አፓርትመንት ላይ 3 ቤዝመንት የመኪና ፓርኪንጎች ይኖሩታል። ግራውንድ ላይ ደግሞ ሰፋ ያለ ሪሴፕሽን ኤሪያ ቅድም እንዳያችሁት የራሱ ኢንተርኮም ሲስተም ያለው ሰፋ ያለ ሪሴፕሽን ኤሪያ ይኖረዋል። አንድ እንደወጣን ደግሞ ሚዛኔ ላይ የጅም የስቲም እና የሳሙና ባስ ፍሪ ሰርቪስ ነው የሚኖረው። እነዚህም እኛ ጋር ስትመጡ ፍሪ ሰርቪስ ናቸው። ሰፋ ያለ የቤት አማራጮች ደግሞ አሉ። ባለ 1 መኝታ ከ86 ካሬ ጀምሮ፣ ባለ 2 መኝታ ደግሞ ከ137 ካሬ ጀምሮ የቤት አማራጮች አሉ። ባለ 3 መኝታ ከ171 ካሬ ጀምሮ የቤት አማራጮች አሉን። እዚህ ጋም በካሬ ከ115 ሺህ ብር ጀምረን ነው እየሸጥን ያለ ነው። በ10% ቅድመ ክፍያ ቤዝድ ኦን ታይም ኦር ቤዝድ ኦን ፕሮግረስ በ7 ዙር መክፈት ትችላላችሁ። 17ኛ ፍሎር ላይ ደግሞ ሙሉ ለሙሉ 360 ዲግሪ እይታ ያላቸው ቴራስ እና ሰፋ ያለ አዳራሽና ክሎዝድ ኪችን ለሀዘንም ለደስታም የሚሆን መገልገያዎች ያገኛሉ። ከዚህ በተጨማሪ ግን ሪያሊቲ ሪል ስቴት እንደ ስታንዳርድ በሁሉም ሳይቶቻችን ላይ ፍሪ ሰርቪስ የተለያዩ አሚኒቲዎችን እናሟላለን። የስቲም የጂም የሳሙና ባዝ እንዲሁም መጨረሻ ፍሎር ላይ ደግሞ የቴራስና የአዳራሽ ሁሉም ሳይቶቻችን ላይ የሚያገኟቸው ናቸው። እዚህም እንዳያዋቸው በተመሳሳይ ኳሊቲ እና ጥራት ያገኛቸዋል ማለት ነው። ከዚህ ባሻገር ግን ከዚህ ሞዲፊኬሽን ያደረግናቸው የኪችን አማራጮች ክሎዝድ ኪችንም እና ኦፕን ኪችን አማራጮች አሉን። እያንዳንዱ ቤቶች ደግሞ የስቶር እና የላውንደሪ አማራጮችም አሉ ማለት ነው። ስለዚህ ደንበኞቻችን የሳር ቤት ካናዳ ኤምባሲ ጋር የተናጠል ካርታ ያላቸው እንዲሁም ደግሞ በግንባታ ላይ ያሉ በሳር ቤት አፍሪካ ህብረት በቦሌ ጋዜቦ አደባባይ አካባቢ እንዲሁም በፒያሳ እስከ 30% እውነተኛ ቅናሽ ስላወጣን ይሄ ቅናሽ ሳያልቅባችሁ ፈጥነው ከታች ባስቀመጥነው ስልክ ላይ ይደውሉልን።